ይህ ሰው የሚያሳየው ያጠመቁትን ያስተማሩትን ሰዎች ማንነት ነው። እኔ ማኛ ብዙ ጊዜ አንቺን ስም ሜንሽን ያደርጋል። ስፒሪቹዋል ልጄ ነው፣ መንፈሳዊ ልጄ ነው። ጌታ ይሰጠኝ በጣም የሚሰማኝ የሚያዳምጠኝ። የሰውየው ባህሪ የሰውየው ማንነት የሚገልጠው ያስተማሩትንና ያጠመቁትን ሰዎች ማንነት ነው። እውነት ላሳያችሁ እንዴት አድርገው አንድ ቦታ እንዴት እንደሚያጭበረብሩ። ኦኬ፣ ለጸሎት ነው። ለምንድን ነው የደወልከው? ለጸሎት ነው ፈልኩ። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 9ኛ ቀን ነው ያለ ነው። ታምራትን ትቀበላለህ። ገዝተውስ መከታተሉ ቢያንስ 15 ሺህ አስገብቶ ነው። ስልክ ለእንትን ጸሎት ፈልገው 5 ሺህ አስገብቶ ነው የሚጸልዩት። ጴንጤ አይደል እንዴ? ወደ ፓስተርነት ይርቅ አይደል? ለምንድን ነው የሚሰድቡ? በእንጀራቸው ገባው የሚያጭበረብሩትን አጋለ ጴንጤዎች ታውቃለህ። አንተ ከገባ በኋላ እኮ ነው በደንብ ሚዲያ ላይ እኮ ይታወቁ ታውቃለህ። ታዲያ ከኔ በፊት ወፍ የለም ሶሳ ያቸው ነበር። እውነት ይሁን ጌታ መርጦ ነው። በቃ ጌታ መርጦ ነው እነዚህን ሐሰተኛ። እውነት ላሳያችሁ እንዴት አድርገው አንድ ቦታ እንዴት እንደሚያጭበረብሩ፣ እንዴት አድርገው ሌቦች እንደሆኑ። አንድ ቦታ የወሰዷትን ሴት መስክራ ሌላ ቦታ ስትሄድ ደግሞ ሌላ ትመሰክራለች። ላሳያችሁ በቪዲዮ እንዴት አድርገው ህዝቡን እንደሚያጥቡት አሳያችሁ። እናንተ ታፕ ኮፒ ሊንክ ማድረግ ብቻ ነው። እኔ ኦርቶዶክስ ደግፈኝ፣ ሙስሊም ደግፈኝ፣ ጴንጤ አይወጣኝም። እውነትን አጋልጥላል ማበል ትችላለህ። አሳያለሁ በቪዲዮ። አሁንማ የእናንተም ጉድ ዘርዝፌው ለማየት ያብቃ። ዚሮ ከታለሁ እውነትን ይዤ እኔ ክርስቶስን ብዬ ነው ሰው አልተከተልኩም። ለዝጋው ላሳያችሁ። እውነትን ነው የማጋልጥ። የእናንተ ስራ ታፕ ኮፒ ሊንክ ማድረግ ብቻ ነው። አበራሽ ብሎክ አድርጋኛለች። እውነቱን ተናግሬባት ይቅርታ አበራሽዬ። አበራሽ ያልኩበት ዮኒ ማኛ በራለት ስትል ጊዜ ነው የኛ አበራሽ ያልኩ እንጂ ስሟ ጠፍታኝ አይደለም። ቢኒያም ስሟ ጠፍታኝ አይደለም። ባልታዛሮች ስሟ ጠፍታኝ አይደለም። ምንድን ነው እያደረጉ ያለው? አበራሽ እየተላከልኝ ነው አንዳንድ መሰሪያቸው ቪዲዮዎች ደስ ብለውኛል። ስሙልኝ እዚህ ጋር ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆዷ ውስጥ ሊሞት ብሎ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ስትሰቃይ የነበረችው ሊያ። ስሙልኝ፣ ምንድን ነው የሚያደርጉት? ይችን ሴት የሆነ ቦታ ወስደው በመጀመሪያ ምናለች? ልጇ አርግዛ በጣም አሞባት እንዲፈውሳት አንድ ፓስተር ኤርሚያስ የሚባል አለ፣ እንዲፈውሳት ወሰዳት። ተጸለየላት፣ ተፈወሰች ተብሎ የሆነ ቦታ ወሰዷት። በሌላ ጊዜ ደግሞ አረሳስተው ሌላ ቦታ ወሰዷት። ሌላ ቦታ ወሰዷትና ሌላ ቦታ ደግሞ ከሱስ ነፃ አረገኝ ብላ እንደገና ሳት ትሰራለች። እንደዚህ የሚሰሩ ሌቦች ናቸው ክርስትና አለን የሚሉት። ለስጋ ስሙ ወደ በጣም ድንቅ የሆነ የትወና ችሎታ እንዳለሽ ኮምፕሊት ታታ። ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው? በጣም የምታሳፍሪ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙን ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ነሐሴ ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበረኝ ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ላንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም እያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሮ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማቴ አጋንንት ነበረብኝ። በሚጸልዩበት ሰዓት አጋንንት ነበረባት። በሚጸልዩበት ሰዓት አጋንንት ነበረባት። እኔ አንድ ነገር መነግራችሁ ጌታ ኢየሱስ ምስክሬ ነው። አንድ ነገር በነግረው በሌላ ነገር አጭበርብሩ። እግዚአብሔርን አጭበርብረ የምትወስደው ገንዘብ አመድ ነው የሚያደርግ። ይህን የሚገርመኝ ፓስተሮች ናቸው የሚሰሩት። ይህን ስራ ይህን ድራማ የሚሰሩት ፓስተሮች ናቸው። ጫፋ ይከፍሏቸዋል፣ እንደዚህ አርጉ ይሏቸዋል፣ ይህን ያደርጋሉ። ሄሎ፣ አቤት። ሰላም፣ እንዴት ነህ? እግዚአብሔር ይክበር። ሁሉ ሰላም፣ ሁሉ ድንቅ ነው። ኢየሱስ ይባረክ። እግዚአብሔር ይመስገን። ስልክ ቲክቶክ ነበር ያገኘው ነው። ኦኬ፣ ለጸሎት ነው። ለምንድን ነው የደወልከው? ለጸሎት ነው ፈልኩ። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 9ኛ ቀን ነው ያለ ነው። ታምራትን ትቀበላለህ። አሁን ራሱ ቸርች ነው ያለው፣ ድምጽ ያስታውቃል። ዘር አስገባና ሰዎች ገዝተውስ መከታተሉ ቢያንስ 15 ሺህ አስገብቶ ነው። ስልክ ለእንትን እንድትጸልይ ፈልገው 5 ሺህ አስገብቶ ነው የሚጸልዩት።
ማስገባት አሁን ትችላለህ አይደል? እንድጸልይልክ። ስንት ብር ነው ማስገባት? 5000 ብር ትንሽ ነው። 5000 ብር ነው? አዎ። ኦኬ። የት ነው ማለት ቸርች መምጣት አለብኝ ነው በስልክ ነው ጸሎት? ቀጥታ ስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራኸኝ ያለው ጊዜውን ሰጥቼክ ነው። ገብቶሃል? ጾም ጸሎት ላይ እኮ ነው። ሰውን አክብሬ ነው ስልክ እያነሳ ያለው። ብዙ ሰዎች እኮ ስልክ አነሱም። ማወቅ ያለብኝ የተኛውም እና እዩ ገብተር 10 ዓመት ስልክ አነሱልን። አዎ እሱም ማለት ነው። ባጭሩ ልክ እኔ ምን ልስማ አሁን ጸሎት ላይ ስላለ መንፈሴን እንድትረብሽ ስለማልፈልግ መንፈሴን ነው የምጠብቀው። ልታስገባ ከሆነ አስገባ። ቸርች መምጣት ካለ ገስታውስ ያለበትም አግሎት አለ 15 ነው። አይ ገስታውስ አልችልም በስልክ ጸልይ ካልከን ለቸርች አዳራሻችን በየትኛው ማቅጣጫ 5000 ማስገባት ነው። በኋላ ወም ነገ ማስገባለሁ ግን እንዲጸልይልኝ ብዬ ነበርና በቃ አሁን እንደዚህ ነገር የለም እኮ አሁን ጸሎት ላይ አለ ወንድሜ። አሁን አስገብተህ ከሆነ ደውል፣ ካላስገባክ እንትን አትረብሽኝ። እስከዛ አጸልይልኝም በእናትህ አጎቴ በጣም ማማ በቃ እንትን ብለህ አስገብተህ ደውል። ወሬ ምናምን እኔ ጋር አይሰራም። ነብይ ነኝ። አፖስትል እንዴት ነህ? ሰላም እግዚአብሔር ይመስገን። ቅድም የደወልኩ ልጅ ነኝ። ኦኬ። ብሩ ገባልህ? ምን አልሽኝ? ብሩ ገባልህ? ኦኬ። አይ ቲንክ አላውኩም። ልኬሽ ነበር? አዎ አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። አዘር ላይ ነው? አዎ። እስኪ አላየሁትም እና ትንሽ ጨንቆኛል። እንዳልኩ ኮንትሮባንድ ነው የምሰራውና እቃ ደግሞ እየመጣ ነው። ሌሊት የሚገባ እቃ አለ። ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ብለ የኔ መልአክ አለ። ቢኮዝ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘ መልአክ አለ። ውጪስ አይ ቢሊቭ አምኜ ነው ማወራልሽ። አሜን አሜን። እግዚአብሔር ጴጥሮስን ያስመለጠው መልአክ ታውቂያለሽ መቼስ? እውነት ነው። ሻዳጋ ባይ አይውልሽ ታምኚዋለሽ? አምነዋለሁ። እኔ አምነዋለሁ እግዚአብሔርን። ህይወትሽ ላይ ልትቀጥይ ልትቆሚ 4 ምስጢራቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባሉ፣ አካውንትሽ ላይ እንዲሁም ክሳራው ተኝና 3 መኪና ነው የምጠራልሽ። በዚህ ቤተልሔም የሚባል ሰው አንተ ሌባ ለኮንትሮባንድ ትጸልያለህ፣ ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ኧረ እባክህ ተው እንጂ 6000 ብር ለላክልህ ለኮንትሮባንድ እንድትጸልይልኝ። አንተ ወሮ በላ ይዤሃለሁ። ኤርሚያስ ገድልሽን ሸቂ 10 ዓመት ሸቅልሽ። እንጀራ ኦርቶዶክስ ናት። ማን ነው እንጀራ? ትዝታው እንጀራ ኦርቶዶክስ ናት። በደንብ እንጀራን የምትበላው በኦርቶዶክስ ነው። ዩቲዩብ በወንጌል አይደለም። እዩ ኦርቶዶክስን ስትል ነው የምትውል። ገደል ስትል ነው የምትውል። ምንም ወንጌል አትሰብኩ። ያስገባሉ ከኦርቶዶክስን አዳምጠኝ፣ እኩል አታውራ ከኔ ጋር አወርዳሃለሁ፣ ሚውት አረጋለሁ፣ አዳምጠኝ፣ እኔ ነኝ የማውቀው ነው። ይሄ ለክርስትና ምንም ጥቅም የለው። የኦርቶዶክስ የሆነን ነገር በሙሉ ተቃውማ፣ አንተ ግን እዚህ ታመሰግንበታለህ። እየዋሸውን አንተ ስታመሰግንበት ጽድቅ ነው። ኦርቶዶክስ ስታረገው ክፋት። የእናንተን ነቢያቶች የሚሰግዱላቸው ሰዎች አሉ። አንተ የፓስተርን ቅባት ህይወት ነው እያልክ የአንተ ዱላ እየሸክ ኦርቶዶክስን ብቻ በመናገር ህይወትን የመራ 10 ዓመት ሙሉ ወንጌል ሳይሆን ኦርቶዶክስን መቀጥቀጥ ብቻ ወንጌል የመሰለ ክርስትና አይደለም። ስለ ክርስቶስ መቼ ተነግሮ አለቀና? ስለ ክርስቶስ ዘላለማዊ አምላክ ስላዳነኝ መቼ ተናግረን ጨረስንና? ሁልጊዜ ኦርቶዶክስ ላይ የሚሰነዘረው ነገር ብጠብቅ የሚቆም ነገር የለው። ብጠብቅ የሚቆም ነገር የለው። የሚያባራ ነገር የለው። ቂመኞች ናቸው፣ መርዘኞች ናቸው። ከነሱ ጋር ካልሆንክ ፖለቲካ ሊሰሩብህ ነው። ነገርኩ። ስለ ኦርቶዶክስ የተናገርኩትን ጥግ ድረስ ፖስተው ብየዋለው እያልኩ ነው። አሰይደ በእናንተ ጥላቻ ምክንያት በውስጥ ብዙ ዘማሪያና ፓስተሮች ጌታ ኢየሱስ ምስክር ዮኒ ልክ ነው የተናገርከው። መቆሚያ መቀመጫ አሳጥተውናል። እኔ ማኛ ብዙ ጊዜ አንቺን ስም ሜንሽን ያደርጋል። ምንድነው ያላችሁ ግንኙነት? ስፒሪቹዋል ልጄ ነው፣ መንፈሳዊ ልጄ ነው።
ጌታ ይሰጠኝ በጣም የሚሰማኝ የሚያዳምጠኝ የምናገረው አንዳንድ ነገሮችን ብዙ አመት ነው የምንተዋወቀው እንደ ሰው ነው ያስተዋወቀንና ከዛ ጀምረን በቃ እንጸልያለን ምናምንና አንዳንድ ነገሮች የሆነች ነገሮች ሲናገር ወይ መስመሮቹን ሳት ካደረገ ደውልና ይፍሪስተው በቃ ተናገር እንደዚህ ተወስለ እሺ ነብይት እሺ በጣም ነው የሚያከብረኝ እሺ እሱ ምንም ይሁን ምንም ለኔ ነው የሚነግረኝ እንጸልያለን ለቤት እንጸልያለን ለልጆቹ እንጸልያለን ባለቤቱ እና በቃ እንደዚህ አይነት ንጹህ የሆነ ጨዋነት የተሞላበት ጽድቅ ያለበት ወዳጅነት ጓደኝነት ነው አሁን ደግሞ ስፒሪቹዋል ልጅነት ደግሞ ተቀላቀለበት ማለት ነውና ከኔ ጋራ እንደዛ ነው በጣም የሚገርም ትሁት ዮኒ አይ ቲንክ በጣም ሚዲያ ላይ ያለውን አይነት ሰው አይደለም እኔ ራሱ ያየሁት መቼ እንደሆነ ታውቂያለሽ እኛ በአካል እኮ ተገናኝተን አናውቅም እኔና ዮኒ ከምር እኛ የምንገናኘው በስልክ ነው የምንገናኘው ምናልባት ከዛ ውጪ ተገናኝተን የጥምቀቱ ውሃ ቀን ነው ዮኒ በአካል ያየሁት ማለት ነው ሳየው እንዴት እንደሳሳሁለት አንጀቴ ሁሉ ነው ስለሱ የተላወሰው ማለት ነው በጣም የዋ በጣም ምስኪን ምናምንና ከእም ጋር እንደዚሁ እንቀራረባለን ያው በአካል ባንገናኝም በስልክ እንደዋወላለን እንጫወታለን እናወራለንና እንዳልሽው በጣም ነገረኛ ነው ቁም ነገር ለወደደው ሰው እውነተኛ ወዳጅ መሆን የሚችል ሰው እሱን አይቻለሁ እውነትሽን ነው ወይዘሪት ብርቱካን አረ የመንፈስ ልጅ ነው ስፒሪቹዋል ልጅ ነው አፓፓፓፓፓፓ በጣም ፌክ እንደሆንሽ የውሸት ፊት እንዳለሽ አጭበርባሪ እንደሆንሽ ፊትሽ ላይ ያስታውቅብሻል እኛኮ ብለን ነበር እኛኮ እንደማይሆን እኮ እናቅ ነበር እኮ እኛ ያኔ አዲስ ገንዳ ገዝተሽ ሰው አልተጠመቀበት ለማስባል አዲስ ገንዳ እኔ የሚያሳዝኑኝ ልክ እንደ ብሔራዊ ቡድን እንደ ተቀያሪ ተጫዋች ፎጣ ይዘው እንደዚህ የቆሙት እነሱ ናቸው የሚያሳዝኑኝ በእውነት እኔ ጓደኞቹ ቬጋስ ማፊ ምናምን እዛ ቦታ ላይ ያው ውሸት እንደሆነ ምናምን ያው እዚህ ጋር ቢዝነስ እስቲ መታ አድርጌ ልመጣ ነውና አጅቡኝ ብሏቸው እንደመጣ እኛ እናቅ ነበር ግን አትሰሙም እኛ አትሰሙም እኮ እንደ ፋራ እኮ ነው ዮኒ ማኛ ነው ጴንጤዎች እናንተ ላይ እኮ ጢባጢብ የሚጫወተው ከምሬ ነው ከበፊቱ ልምድ አትወስዱ የሰው ልጅ እኮ አንዴ ይሻወዳል እኮ የመንፈስ ልጅ ነው ምናምን እናንተማ ዮኒ ማኛ እንትን ካለ እሱን ነገሩ መጀመሪያ አዋጣችሁ ምናምን ከፈላችሁት ከዛ በኋላ እንደሚዞር እኛ እናውቃለን ግን አይ ዮኒ ማኛ እውነቴን ነው አሁን ምን እንደምራሱ ግራ ነው የሚገባኝ ስለዚህ ሰውና ገና አላወቃችሁትም ፕሮ ይሄን ግለሰብ አላወቅሽው ማዳሜ የከፈላችሁት ገንዘብ አለቀ ሌላ አዲሳት ኮንትራት ጠየቀ አልከፍልም ስትሉት ካነካካ ነው በኋላ አሁን የትም አይሄድም ምናምን ብላችሁ ነበር ግን እንደዛ አይደለም ሰውየው ሃይማኖት የለውም አትሰሙም እንዴት ይባዲቤ ይጫወትባቸዋል አይደለ በቃ አያችሁ 8 ወር ምናምን ሲያያችሁ ምናምን ዝም ብላችሁ ፌክ እንደሆናችሁ ገባው ተረዳ ውሸት እንደሆነ ምንም አይነት ዶክትሪን ምናምን እንዳለ ሃይማኖቱ ውሸት እንደሆነ ሰው በቃ ምን ያክ ላሽ በላል ተንቀሳቀስ አለ እንዴ ደሞ እንደዋወል ነበር እናወራ ነበር ምናምን እንዴ ውሸት አይሰለችሽም አብይ አህመድ እንዲህ ሲሆን አይቻለሁ ብለሽ ከዚህ በፊት ዋሸሽ አሁን ደግሞ ሌላ አንቺ ሴትዮ እውነቴን ነው እንዴ ነው የናይጄሪያው ሸጎር አልሰራም አንቺ በናይጄሪያ እየሄድሽ ጥንቆላ ምናምን እያሰራሽ እየመጣሽ እኔ እንዲታየኝ ተፈለጠ ተቆረጠ የምትይ ሴት ነሽ ማንንም የሚያውቀው ነው ይሄንን ኦቪየንስ እውነቴን ነው ግን ዮኒ ማኛ አሁንም እውነቴን ነው ልምከር አሁን ተመልሰ ደግሞ እነገሌ እኮ አስተው ይለው አሁን ሰሞኑ ኤርሚያስ እንዲሉኝ ነበር እንትና እንዲህ ያልከ ምናምን እነሱ ናቸው እንጂ እኔ አላልኩም እያልክ እየሸመጠጥክ ነውና አሁን ደግሞ ተቀጥለ እንዲህ ሰዎች አሳስተውኝ ነው በልና ደግሞ ተከርብተ ደግሞ ተመልሰ ገባ አዲስ እና ገባ አባቴ ገንዘቡ እስኪለቀቅ እንዳለቃቸው ለጥልጥ እነሱ በሚሊዮን ነው የሚዘርፉት አባቴ አንተ ዝም ብለህ ጎሮሮህን እዚህ በዜሮ አታድርግ እያንዳንዳቸው አንተ ባታቅም እኛ ኦርቶዶክሳውያን እኔ በተለይ እኔ የሁሉንም ጉድ አውቃለሁ ከምሬ ምን እንደሚያረጋጋለሁ እነማ ባልታዛር እንደሆኑ አውቃለሁ እኔ እነግርሃለሁ ማግኒቲ እና እናንተና
ትንሽ ገንዘባችሁን አሻሽሉና አሁንም ድጋሚ ክፈሉትና ተመልሶ ተከርብቶ ደግሞ መጥተው አይኔ እኮ በቃ እንዲህ ነው ምናምን ከዚህ በፊት ወንጌልን እንደዛ አድርጎ ሲሰድ ወንጌል ምን አባቱ ምናምን ሲል ከወንጌላችሁ ይልቅ እናንተ የተጨነቃችሁት ለክብራችሁ ነው። ወንጌል ለእናንተ ምንም ማለት እንዳልሆነ ነው ያየነው። ያኔ የ8 ወር ልጅ ነው ይመከራል ይዘከራል ምናምን ብላችሁ ምናምን ሊሄድብን ነው ሊያመልጠን ነው ብላችሁ አመጣችሁት። አባቴ ዮኒ ማኛ ጋር ቀል የለም ከተከፈለው ይለጠልጣል እያንዳንድህን። ስለዚህ ባለጌው ማን ነው? ዮኒ ማኛ ሳይሆን በየትኛውም ሃይማኖት ያላችሁ ሰዎች ለሱ ገንዘብ የምትሰጡ እሱ አንዱን ተሳድቦ ወደ አንዱ ሲመጣ እሺ ብላችሁ የምትቀበሉ የሃይማኖት መሪዎች ሰዎች ናችሁ። ኦኬ እዚህ ጋር የማንም ሚስቴክ አይደለም። ዮኒ ማኛ ምንም እዚህ ቢዝነስ ስራው ነው። እኔ እውነቴ ነው አድናቂ ነኝ። ከዚህ ወዲያ ከዛ ወዲህ አንተን የሚያመላልሱ ሰዎች እነሱ ናቸው ተጠያቂ እንጂ አንተ ዮኒ ማኛ ምንም አላጠፋህም። ለጥልጠው እያንዳንዱ ይመች። ምን አስተምረውት ነው ይሄ ሰውዬ እየረገ ተጠምቆ እንዲህ እየሆነ ያለው? ምን አስተምረው? ማን አስተምሮት ነው? አሁንስ ይከታተሉታል ወይ? እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት። ሰውዬው ነክረው ልክ ሻወር ወስዶ እንደሚወጣ ሰው ካላመነና የህይወት ለውጥ ከሌለው አይከታተሉትም ማለት ነው። መሰረታዊ ክርስትና ትምህርት አላስተማሩትም ማለት ነው። የሚጠየቁት በዚህ ሰው ጥፋት ማን ናቸው? አጥምቄዋለሁ ያለችው ቤተክርስቲያን እዛ ውስጥ ያለ አስተማሪ በሙሉ ይጠየቃል። አዮ እንጂ ዝም ብሎ እኮ ሰው ተጠምቄያለሁ ብሎ አገር አይበጠብጥም። የስድብ መንፈስ ካለቀቀው የምኑን ተጠመቀ? እንኳን አይደለም ሰድበህን አወድሰህን እንኳን እንለያለን እኛ በዚህ ዘመን። እንኳን አይደለም ሰድበህን እንኳን አይደለም የስድብ ቃል አውጥተህ በእውነት ሙገሳ እንኳን ብታቀርብ በሐዋርያ ሥራ ምዕራፍ 16 ላይ እንዳለችው ሟርተኛ ሴት እንመነጥረዋለን መንፈስህ። ስለዚህ ይህ ሰው የሚያሳየው ያጠመቁትን ያስተማሩትን ሰዎች ማንነት ነው። ደግሞአለሁ የሰውየው ባህሪ የሰውየው ማንነት የሚገልጠው ያስተማሩትንና ያጠመቁትን ሰዎች ማንነት ነው። አለቅ ስለኔ ባልታዛር በጋሻው ያለው ነገር አለ። ከዚህ በፊት ታስታውሱ እንደሆነ ለ2 ዓመት ያህል መምህር ዘመድኩን ይሄን ሰው በኦርቶዶክስ ውስጥ እያለ የሚሰራቸው ስራዎችን ደጋግሞ በማንሳት ምን አድርጎታል? አጋልጦት ነበር። ይሄ ሰው ኦርቶዶክስ አይደለም፣ ጸረ ኦርቶዶክስ ነው፣ ባልታዛር ነው፣ ልክ እንደ ትዝታው ሳሙኤል ማለት ነው። እና በጣም አስቸጋሪዎች ናቸው፣ በኦርቶዶክስም የሚያመነዝሩ ናቸው፣ ለኦርቶዶክስ ምንም ጥቅም የላቸውም ብለው ተናግሮ ነበር። መጨረሻ ላይም እንደዛ ሆነ። እሱን ዘርፌ ትዝታውን ምን እንደሚሆኑ ጠንቅቆ ያቅ ነበረ። በቤተ ክርስቲያን ውስጥ መምህር ዘመድኩን ፖለቲካው እንዳለ ሆኖ ማለት ነው። ግን እኔ ገረመኝ፣ ዮኒ ማኛ ተሳድበ ወደዛ አትሂድ ወደዚያ አትሂድ ምናምን ያልከው ነገር አለ። እኔ እና አንተ የመጣንበትን ወደ ፕሮቴስታንት እምነት ወይም ደግሞ ክርስትናን የተቀበልነው እንዴት ነው? እኔ በአቡነ ገብርኤል ምክንያት ኢየሱስ ብቻውን አዳኝ ነው፣ ብቻውን የዓለም ቤዛ ነው፣ ሌላ ቤዛ የለም ሲሉ ትክክል ናቸው። እሳቸውን አንዳንድ የኦርቶዶክስ ልጆች ሲሳደቡ እውቀት የሌላቸው ምንም እንዴት ይሆናል? ለክርስቶስ እንዴት ትክክለኛ ቤዛ ትክክለኛ አዳኝ እሱ ብቻ ነው ብዬ በሱ ጉዳይ ነው ከኦርቶዶክስ የወጣሁት። ማንም ህዝብ ያውቃል። ለሆዴ ብዬ ለገንዘብ ብዬ ለምን ብዬ አልመጣሁ። አንተ ሲወጣው አመንዝረ ጌታ ጋር እንኳን ብትንሄድ ትክክለኛው ክርስትና ማለት ለክርስቶስ የምትቆመው ነው። አንተ ለክርስቶስ አይደለም ስታመነዝር ነው ከኦርቶዶክስ የወጣው። አሁን በኦርቶዶክስ እያለህና አሁን ሰብተሃል። ይኸው ስፖርት መስራት አለ ሰብተሃል። ትጠቀጥቃ ጾም የለ ስግደት የለ ማስቀደስ የለ ቆሞ መዋል የለ ለክርስቶስ ተብሎ የሚደረገውን ነገር አንዳችም አታደርግም። በቃ ዝም ብሎ ኢየሱስ ጌታ ነው ብለህ ዋቴ አድርገህ መውረድ ነው። ዳሴ
ኦርቶዶክሶች ሲታረዱ አርሲ ላይ ቃል በቃል የተናገርከው ንግግር አለ። አንተ ምንድነው ያልከው? ካሴቴን አቃጠሉትና እግዚአብሔር ለምንድን ነው እኔስ እንዴት ተደረገው ብላችሁ ጠይቁ ነው ያልከው ቃል በቃል። እንዳልኩ አረቄን አፍቆኝ አይደለም። እኔ ኦርቶዶክስም እያለሁ ሰካራም አይደለሁ፣ አሁንም መቼም አልሆንም። እንደሱስ የምጠየፈው ነገር የለም። እኔ እንዳለ ኢትዮጵያዊ ያቀኛል። በዛ ለሱስ ያለኝ አቋም በጣም 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 ሲሪየስ ነው። ለምን ጥቅም የለው። ምክንያቱም እኔ እግዚአብሔር ቤት ነኝ። እኛን ነው የሚለው። እኔ ውስጥ መጥፎ ቆሻሻ ነገር አላስገባም። ገብተዋል። እኔ ውስጥ ቆሻሻ ነገር አላስገባም። አንተ ግን ለመወደድ ብለ መልስ ሰጣለሁ ብለ ተዋርደ ቁጭ ነው ያልከው። አሁንም ነግርሃለሁ፣ የትኛው ዲኖሚኔሽን ነህ? ማናችሁም ጴንጤዎች የምጠይቃችሁ ጥያቄ አንድ አይነት፣ ከየትኛው ነህ? መርጠው ከዳኑት ነው? ዓለም መጣ ከሚለው ነው? ወይስ ጻድቃን ጸሎት እግዚአብሔር ይሰማል የሚለው ነው? ሕፃናት የሚያጠምቁት ናቸው? የማያጠምቁት ናቸው? አንዴ ከጸደቅም በኋላ ድነናል ነው? ወይስ እየዳንን ነው? ከየትኛው እንደሆንክ መጀመሪያ ንገረን። ዝም ብሎ ጴንጤ ብሎ መበጥረቅ አክትሟል። ከዛሬ ጀምሮ አክትሟል። ለምን? ይሄን ነገር አጋልጫለሁ። ስላጋለጥኩኝ ምን አታመጡም? ዝም ብላችሁ ፉከራ አይጠቅምም። ስለዚህ እናንተ ስትናገሩ የጽድቅ ነው፣ ዮኒ ማኛ ሲናገር ኃጢአት ነው። ይሄ ነው ደስ የሚለኝ በእናንተ። እናንተን ስትናገሩ እኛን ምንም ችግር የለው። እኛ መልስ ስንሰጥ ግን አልዳንም ትላላችሁ። አልደረቀለትም፣ የተጠመቀው አልደረቀም፣ ምን አላለም ብትል ምን ታመጣል? ምን ልታመጣ? አንዴ በኢየሱስ ያመነ ይድናል ብላችሁ የምትበጠረቁ ናቸው አይደል? ውሸት። አትድንም። ያስፈልገዋል፣ ስራ ያስፈልገዋል። ዋሽታችሁ ምን አድርጋችኋል? የኦርቶዶክስ ጥላቻ ብቻ ስላላችሁ ተሰባስባችሁ ልትበሏት ነው። ይህን ደግሞ ጠንቅቄ ያውቃለሁ። ከዚህ በኋላ አንተኑ በታትንሃለሁ። አሁንም ነግርሃለሁ፣ ኢየሱስ ጌታ ነው። እንደናንተ አይነቱ ግን ሌቦች ናችሁ። ኢየሱስ አዳይ ነው፣ ብቸኛ አዳይ ነው። መሰክርለታለሁ ሁልጊዜም። ግን ጻድቃኖች አሉ፣ እሱን የሰበኩ ወንጌላውያን አሉ፣ ሐዋርያቶች አሉ። እነሱ በስጋ እንጂ በነፍስ አይሞቱም። ይሄን እንኳን ለይታችሁ አታውቁም። ተጭበርብራችኋል። ክርስትና በ15ኛ ክፍለ ዘመን የመጣ አይደለም። ክርስትና ያለ የነበረ የሚኖር ነው። እናንተ በ15ኛው መጥተ እኛ ኢትዮጵያውያንን ላስተምር እያላችሁ የምትሰክሷት ነገር ምንም ጥቅም የላትም። ተባኗል ነው ምን። ሌላው የምናገረው ኢትዮጵያ ላይ በረከቷ የጠፋው በአሁን ዘመን ነው። ከአንዱ ቦታ ሌላ ቦታ የማይኬደው በአሁን ዘመን ነው። በጴንጤ ዘመን ነው። እውነቱን ነው የምናገረው። በጴንጤ ዘመን ኑሮ ዋጋውን ይዩት። በጴንጤ ዘመን ከአንድ ቦታ የሀገሪቷ ሰላምን ይዩት። በጴንጤ ዘመን ምንድን ነው ኢትዮጵያ ያለችበት ነገር? የትኛው የሚያስደስት ነገር አለ? መብራት ነው የተሰራላት። በቃ ደሴት ከተማው መብራት በመብራት ሆኗል። ከዛ ውጪ በኑሮ ውድነት ከአንድ ቦታ ለመሄድ ኢትዮጵያዊነት በየት ቦታ ችሎ ነው? እስቲ ንገረኝ። የትኛው አንዱ አንዱን ሲተማመን ነው? በረከት እንኳን ኢትዮጵያ ያጣችሁ በእናንተ ነው። አውሬዎች ናችሁ፣ ሆዳሞች ናችሁ፣ ጨካኞች ናችሁ። በእናንተ ካልመሰለ ሌላውን ደንታ የሌላችሁ ናችሁ። ለማንም ድምፅ አትሆኑ። ድምፅ የምትሆኑት እናንተ ምን ሲሆን ብቻ ነው? በጴንጤ ስም ሲባል ብቻ። ዘራፊ ያለ እናንተ ጋር፣ ነጋዴ ያለው እናንተ ጋር፣ ሌባ ያለው እናንተ ጋር፣ ሙሉ ያለው እናንተ ጋር። ስለዚህ አሁንም እናገራለሁ፣ እኔ በክርስቶስ እንጂ በጴንጤ አይደለሁ። ጴንጤ ሃይማኖት ነው፣ ይዋሿቸዋል። ወደ ጌታ ና ብለው ወደ ጴንጤ ና ነው ቴክኒካሊ። ይሄ መስኪን ህዝብ ግን ይታለላል። ወደ ጴንጤነት ነው የምትወስዱት። እና የእናንተ አይነት ነገር ጥንቅር ብሎ ይቅርብኝ። ቃል በቃል ነው። ወዴት ነህ? እኔ ከክርስቶስ ጋር ነኝ። ምንም ሃይማኖት አያስፈልገኝም። ክርስቶስ አዳይ ነው። የቅዱሳን ምልጃን፣ የቅድስት ድንግል ማርያም ምልጃን፣ ሌሎችንም በስነ ስርዓት የእግዚአብሔር የሆኑትን በሙሉ እቀበላለሁ። የእግዚአብሔር የሆኑትን በሙሉ ለእግዚአብሔር ሌት ተቀን የሚጸልዩ ሌት ተቀን የሚያደርጉትን በደንብ አድርጌ እቀበላለሁ። እኔ ብቻ ሳልሆን ገስዋት ሉተራውያን ይቀበላሉ። ሉተራውያን ይቀበሉታል።
ቁርባኑን ይቀበላሉ፣ ጥምቀቱን ይቀበላሉ። ስለዚህ ማጭበርበራችሁን አቁሙ ለማለት ነው። ጌታ ኢየሱስ ክርስቶስ ለሁላችንም ልቦና ይስጠን። አረቄ ፍለጋ ዘፈን ፍለጋ የሚሄድ ሰው አይደለሁ። በፊትም መዘመር ወዳለሁ፣ አሁንም ወዳለሁ። በፊትም በክርስቶስ ነኝ፣ አሁንም በክርስቶስ ነኝ። እናንተ ስትወዱ በክርስቶስ፣ እናንተ ስትጠሉ ከክርስቶስ ውጭ አታርጉም። ሌላው ምነግርህ አንድ ነገር አለ። የዮኒ ማኛን ስልክ ስታፈላልግ ነበር እኔን ለማነጋገር። አይሞቀኝ አይበርደኝ፣ እኔ አልፈለግኩም። ደስዋል አትናደድ፣ አልፈልግም። አስመሳይ ሰዎችን አልወድም። ይሄን ደግሞ ምስክሩ ኤርሚያስ ኤርሚያስ ዮኒ ማኛ በጋሻው ሊያናግር ይፈልጋል፣ እባክህ አናግረው እያለ ሲለኝ ነበር። አላናገርኩም። አትበሳጭ፣ አይዞ። እንዳንተ ሆዴን ፈልጌ አይደለም ሄደው የትም። በራሴ የምተማመን በራሴ መንገድ ብቻና ብቻ የምንቀሳቀስ ሰው ነኝ። ሌሎቻችሁ እግዚአብሔር አምላክ ይባርካችሁ። ሰሞኑን ግን ምን አድርጋቸው ነው ማኛው የሚሰድቡ? በየቦታው ጴንጤ አይሳደብም። አንተ እየሰደቡኛ እየመረቁኝ ነው። ስነ ስርዓት አንተ ጴንጤ አይደለ እንዴ? ወደ ፓስተርነት እየሄድክ አይደል? ለምንድን ነው የሚሰድቡ? በእንጀራቸው ገባው የሚያጭበረብሩትን አጋለ። በነገራችን ላይ እኮ ጴንጤዎች ታውቃለህ፣ አንተ ከገባ በኋላ እኮ ነው በደንብ ሚዲያ ላይ እኮ ይታወቁ ታውቃለህ። ታዲያ ከኔ በፊት ወፍ የለም። 3 ሰው አያቸው ነበር። ማንም 10 ሰው አያቸው። እናንተ ከመጣ በኋላ ነው ብዙ ፓስተሮችን ያወቁት። ታዲያ ያቁታል እኮ ማኝ ይሄኛው እኮ ይሄኛው ይሻላል እኮ ኖ ይሻላል። እኔ ምን መሰለህ የኔ ማንነት ለራሴ እስካቦኛል። እኔን ማወቅ ይከብዳል። የጌታን ቀን መጠበቅ ይቀላል እኔን ከማወቅ። እና አስገባኝ ማለት ነው። ጨዋ ጴንጤዎች ቤተሰቦችን ወዳቸዋለሁ። አሁንም ከእነሱ ጋር ህብረት አለኝ። ሌባን ነው ወሮ በላውን ነው ያልተመቸኝ። እንትን ግን ወሮ በላ ይበዛበታል፣ በጣም ይበዛበታል። የስ ልክ ነህ። እሱን አልዋሽ፣ ወሮ በላ ይበዛል። ምዕመናኑ በጣም ፍቅር ነው ነበር። ስልክ የምትይዘው የዛሬን አያርገውና አሁን ይሰራል። ጌቾ ሳይበለጽግ ጅብነት እየሰደቡት ነው። ማኝዚን እየሰደቡት ነው። ትልቅ ወንድማችን ነው። ትልቅ ወንድማችን ነው። ዮናስ ሙሉ ለስለላ ነው የመጣው ምናምን እያሉ ደግሞ ሲያወሩ ነበር። ለወራ ተፈራርሞ ነው የመጣው። ተመልሷል እየሰደቡት ነበር። ለስለላ ነው የመጣው ተጠንቀቁ ምናምን ሲባል ነበር። እግዚአብሔር ይጠብቀው እንጂ። አሜን አሜን። አይ እኔ መጨረሻ ላይ ሲሉ የሰማሁት ግን ለትንሽ ወራት ነው የመጣ፣ ቀኑን ጨርሷል ሊመለስ ነው ተውት የሚባል ነገር ሰማሁት። ሆናለ ብለን ስንጠብቅ ፓስተርን እንትን ማለት ጀመርክ፣ ማጋለጥ ማላገጥ። ይሄ እንደው ኢየሱስ አይ ሌቦቹንማ ታጋልጣለህ መሰለህ። መልካም የሆኑ በቅድስና የሚመላለሱ ሰዎች አሉ እዛ ቤት። እነሱን ጨቁነው ይዘው ሌቦቹ ላይ ወጥተዋል። በቃ መልታይ ሚሊዮነር ሆነዋል ሌቦቹ። መጋለጥ አለ። ሌላው ያ ደግሞ መልታይ ሚሊዮነር የሆኑት በኦርቶዶክስን አደባባይ ላይ በጥላቻ ስለሚያወሩ ብቻ ደሳ ወንጌል ሰብከው አይደለም። ጌታ ኢየሱስ ምስክሬ፣ ወንጌል ሰብከው ቢሊዮነር አልሆኑ። ኦርቶዶክስን በአደባባይ መዘንጠል ለነሱ ክብራቸው። የኛውን ሃይማኖት አደባባይ ላይ ወጥቶ ስለሚያዋርዱ ስለሚያንቋሹ ተከፋይ ናቸው። እስቲ እንደዛች ደፍረው ሙስሊሟን ቀመስ ያርጓት። እንደዛ የሚሏትን አደባባይ ላይ መድረካቸው ላይ አሁን አረቄ ምናምን ብለዋል አይደል? በኦርቶዶክስ ሙስሊምን እንደዛ ይበልስት። በጋሻው እናቱ ትውለደው ኦርቶዶክስን ሰክራ ነው ምናምን ብለዋል አይደል? በጋሻው ሙስሊምን በለው እስቲ፣ ጫጥቃሚ ነው በለው፣ ሞክራት እስቲ። በዚሁ በነካች አትልም። አየህ፣ ታውቃለህ ማን ላይ እንደምታቀረሽ ታውቃለህ። ያ ነው ችግሩ። ገባ? ለዛ ነው ተጋለጡ፣ አብደዋል። በደንብ ገንዘብ የሰሩት በዛች ነው። በቃ ኦርቶዶክስን በማወራረድ ኦርቶዶክስ ደግሞ ትንሽ ቆጣ የምትል አይደለችም። ያው የክርስቶስ ፍቅር አለ አይደል? ዝም ብላ መልስ መልሳ እግዚአብሔር ይስጠው ምናምን ብላ ላጥ ነው የምትለው። ሙስሊምስ አላላላ ፎንቴ ያደርጋል፣ ጸጥ ትላለህ። ቀል የለም ማፊ ሙሽክላ
አላላላ ሞክራት እንዲህ አልካትን። አሁን ለመስከር አሁን እኔ በጋሻው ሰለምኩ ብለው ምን ሊለኝ ነው? ኦርቶዶክስ ይመለሳል ብሎ ነው አይደል? ሰለምኩ ብለው ምን ሊለኝ ነው? ይሞክራታል። በቃ መስለም አለብህ። ወደ እስልምና ተገልበጣ የሚነካኝ የለም ማለት ነው። አሁን ወደ እስልምና ሳይሆን ግን ዮናስ እኔ ጌታ አንተ የሆነ እምነት ፍጠርና እኔም ተከታይ ልሁን። እኔ ራሷ ባለውላለሁ እንጂ ጌታ የፈጠረው ክርስትና እውነተኛ ክርስትና ነው። የኔ ሌላ የምከተለው ነገር የለም። ፍቅር ሲዝም እያያዝከው ነው አይደል? ቀንድ አውጣ መስሎ ቁጭ አለ። መሰረታለሁ የሆነ ቁጭ አለልህ። ወደ ኦርቶዶክስ እየተመለሰ ነው ምናምን የሚሉት ዝም ወሬ ነው አይደለ? አንተ በጌታ እኔ በጌታ ሁሌም በጌታ ነኝ። በጌታ ደስ ይበላችሁ ይላል መጽሐፍ ቅዱስ። ከነሱ ጋር ካልተመቻቸ የነሱን ሀሳብ ካጋለጥክ ወንበዴነታቸውን ጌታ መርጦ ይሆናል እኮ እነዚህን ሐሰተኞች ሰዎች እነዚህ በገንዘብ የማጋለጥ በቃ እነሱን የማጋለጥ ጌታ መርጦ ወዶ ይሆናል እኮ። እግዚአብሔር ይባርክ። ነውም ለዚህ ነው በፍሬውን ባንተላይ ልጸልይ እንዴ አንዴ ስሜታዊ ሆኖ ጌታ መርጦ ነው። እኔ ራሱ ስሜታዊ ነው። ባንተ ሊዋረዱ ባንተ ዝቅ ሊሉ ሐሰተኛነታቸው ተጋልጦ ነው አደባባይ ሊወጡ ጌታ መርጦ አደባባይ ዘራፊነታቸው ዝም በል ጸልይልህ ይጸልይልህ። አሜን ልብ እሺ ሂድ ቀጥል ፓስተር ጆ ቀጥል። እውነት ይሆን ጌታ መርጦ ነው። በቃ ጌታ መርጦ ነው እነዚህን ሐሰተኛ ጴንጤዎች ያልገባችሁ ነገር ካለ ልዘግብ። አሁን በኦርቶዶክስ የገብርኤል ቸርች ብትሄድ አንድ አይነት ነው፣ ሁሉ ነገሩ አንድ። የማርያም ቸርች ብትሄድ፣ የመድኃኔዓለም ቸርች ብትሄድ፣ ልደታ እኔ ተወልጄ ያደግኩበት ልደታና መድኃኔዓለም እዛው ነው ያለው። የትም ብትሄድ፣ ኡራኤል ብትሄድ፣ ሚካኤል ቤተክርስቲያን ብትሄድ፣ ጎላ ብትሄድ፣ ተክልዬ ብትሄድ፣ የትም ቦታ ብትሄድ ትምህርቱ አንድ አይነት ነው፣ ቅዳሴው አንድ አይነት ነው፣ ስርዓቱ አንድ አይነት ነው፣ ኤቭሪቲንግ አንድ አይነት ነው። ወንድሜ ፓስተር ሶፊ ልዘግብ፣ በእናንተ ያለው ኤፍቢአይ ቸርች እና ሞሳድ ቸርች ትምህርታቸው የተለያየ ነው። መካነ ኢየሱስና ቃለ ሕይወት ትምህርታቸው ህብረታቸው የተለያየ ነው። ቃለ ሕይወትና ሙሉ ወንጌል ትምህርታቸው የተለያየ ነው። በምንም አትገናኙ፣ ህብረት የላችሁ። አየ ህብረት ያላት ኦርቶዶክስ ናት። ዩ አንደርስታንድ? ሙስሊምም ጋር ብትሄድ ህብረታቸው አንድ ነው። አንዋር መስጊድ ብትሄድ፣ ሌላ ቦታ ብትሄድ፣ ቢላል መስጊድ ብትሄድ፣ ሌላ መስጊድ ብትሄድ ህብረታቸው አንድ ነው። ሙስሊሞች ምንም ልዩነት። ለምሳሌ እኔ ቅዱስ ገብርኤልን ስሙን ሲጠሩት ጴንጤዎች ሰምቼ አላውቅም። እኔ ጠራዋለሁ። ቅዱስ ሚካኤልን ስሙን ሲጠሩት ሰምቼ አላውቅም። ምክንያቱም ከክርስቶስ ከእግዚአብሔር ሲታዘዙ የሚመጡት የእግዚአብሔር መልእክተኞች ናቸው። ክብር የሚባል እኮ አለ። የክርስቶስ የሆኑትን በሙሉ አንቋሸ ክርስቶስ ክርስቶስ እያልክ ብትጮ የሚመጣ ነገር የለም። እሱንም ነገ ትጠለዋለህ። እሱንም ባያድን ዘርበል ከዚህ ነው የምትለው። ክብር የሚጀምረው ከሱ ነው። ስርዓት የሚባለው በሱ ነው። እንዳለ እያወጣ እየቀጠቀጥክ እየሰደብክ ገብርኤልን ሚካኤልን እንዳለ መላእክቶችን ጻድቃንን ምን የማይሰደብ ነገር የለም። ምን አይነት የጥላቻ ወንጌል እንዳስተማራቸው አላውቅም። እረ የሌሎቹ አላውቅም። ጌታ ኢየሱስ ምስክሬ፣ የነጮቹ እንደዚህ አይነት ስብከት የላቸው። ኢየሱስ ያድናል። የዳዊት ልጅ ማሬም ብሎ ሲጠይቀው ለምን ዳዊትን ጠራ አላለም። ሞቷል ዳዊት በዛ ጊዜ። የዳዊት ልጅ ማሬ ነው ያለው። የምትበሳጩ ሰዎች አላቸው። የድንግል ማርያም ልጅ ማሬ የሚታነቃለ ታነቅ። በዚህ አጋጣሚ አቤል አቡና ልሸሻለሁ ደጋግሜ ከአቋሙ ፈቀቅ የማይል እኔ አማን ሻሎም ይመቸኛል። እንደዚሁ ፎር ሳም ሪዝን ከአቋሙ ፈቀቅ ያላለ አቤል አቡና እንትናን በቃ አስራቁት፣ ከዚህ ጉዳይ ላይ አስራቁት አማን ሻሎምን። አቤል አቡና ከአቋም ምንም ፈቀቅ ያላልክ ሰው በዚህ ጉዳይ ላይ የምትታገላቸው አድንቅ ያለው አሳሎቹ ብራዘር
ሰሎች አንተ ስለላስከኝ እኔም ስለላስኩ ይቅርታ አልጠይቅም። አንተም ልሰኛል እኔም ልሻል። ይቅርታ የለውም። ዊ ጉድ ዊ ኢቭን አንተም ስለምትልስ እኔም ስለምልስ ዊ ጉድ ቱጌዘር። ስለዚህ አቤል አቡና ግን አድናቂ ነኝ። ጎበዝ በደንብ አድርገህ ትግል ፍሬ አፍርተዋል። ኤርሚሻ ስን ባለማወቅ ተደናብረሃል፣ ግራ ገብተዋል። እኔ እውነት ነው ያወራው። መናፍቃን አሁንም አትደንግጡ፣ ማኛውንም በጌታ ነው። ጌታ አለ እኮ የትም አይሄድም። እዛው ቤት ውስጥ ሆኖ ቤቱን ያስተካክላል። መብቱ ነው ደግሞ ሃይማኖቱ አይደል? ኤርሚያስ እኔ ከኤርሚያስ ጋር እኮ በአንድ ኮርኪ ካልቀዘን ብለው ነበር። ቀለቤ እኔ እንደዚህ ሲርበተበት አይቼው አላውቅም። ለዮኒ ማኛ እንደዚህ ሲርበተበት አይቼው አላውቅም። ምን አጋጥሞት ምን ይዞብህ ነው? ፎቶ ትላላኩ ነበር እንዴ? እዛ ቤት የገባ መቼም ጤነኛ አይሆንም። እንደዛ በአንድ ኮርኪ ካልሸናን የምትሉ ሰዎች ዛሬ አንተም እዛ ቤት ከፍተህ ዮኒ ማኛ እዚህ ደግሞ ከፍቶ እዛ አንተን ሲቦጭቅ ትዋዋላላችሁ ሁለታችሁ። በቃ ምን ያህል ይዟችሁ ምን ያህል ነጥብ ይዞባችሁ እንደወጣ ምን ያህል ግብረ ሰዶም በቤቱ ምን ያህል እንደተጨማለቀ ዘማሪው ፓስተሩ ምን ያህል ግብረ ሰዶም እንደሆኑ ቃሚ ጠጪ ነፍ ሚስት እንዳላቸው እንዳልክ ደግሞ አዝረከረካት። አዝረከረካችሁ። ለማንኛውም ይመቸው። መልካም ቀን ይሁንላችሁ። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን